ከወራቶች በፊት ኢትዮጵያ ታሪካዊ የተባለ የመግባቢያ ስምምነት እውቅና ከተፈጋት ሶማሌላንድ ጋር አድርጋ ነበር። ስምምነቱ ያስነሳው ውዝግብና በቀጠናው የተፈጠረው ግለትና አቧራ አሁንም ድረስ አልበረደም። ተነካውኝ ያለችው ሞቃዲሾ ኢትዮጵያ የፈጠረችብኝ ቱርክ ውስጥ መግባት መርጣለች። የቱርክ ጦርን ጋሻ አድርጋ ለመጠቀም ስትል ጎረቤቷ ኢትዮጵያ የነፈገችውን የባህር በሯን ስፍራ ሰጥታለች። ምን እሱ ብቻ በጥበቃ ሰበብ ነዳጅና ማዕድኗን ለቱርክ የእጅ መንሻ አድርጋ አቅርባለች። ዓለም አቀፍ ኃይሎች ኢትዮጵያ ላይ የበረታ የዲፕሎማቲክ ጫና እንዲያሳርፉ ሆኗል። በዚህ የተነሳም ጉዳዩ ረገብ እንዲደርጓል። እንደ ኬንያ ያሉ ሀገራት መሃል በመግባት በጉርብትና መንፈስ በኢኮኖሚ ትብብር ኢትዮጵያና ሶማሊያ እንዲስማሙ ብዙ ሞክረዋል። ኢትዮጵያ ለወደብ ያላት ፍላጎት ጊዜ የማይሰጠው መሆኑን በስምምነቱ ግልጽ ማድረጓን ተከትሎ ፍላጎቷ በቀጠናው ባሉ ሀገራትም ሆነ በዓለም አቀፍ መድረክ እንዲታሰብበት አድርጋለች። ይህ በራሱ ስኬት ነበር። እዚህ አንዱ ውጤት ወደብ የሌላቸው ሀገሮች ወደብ ካላቸው ሀገሮች ተጠቃሚ እንዲሆኑ በኢጋድ ሀሳብ መድረሱ ነበር። ሶማሊያ ግን አሻፈረኝ ሞቼ ይገኛለሁ በሚል አቋም ቀጥላለች። ታዲያ ከሰሞኑ የሶማሌላንድ ስምምነት ጉዳይ ተመልሷል። በወራት ውስጥ በሕግ የሚታሰር ስምምነት እንደሚፈረም እየተሰማ ነው። ሰላም ጤና ይስጥልን። ይህ ሰሞነኛ ሰምታችኋል ነው። ከ30 ላይ በራሷ ጸንታ የቆመችው ሶማሌላንድ በዲሞክራሲና ምርጫ ለአፍሪካ ምሳሌ የሆነችው ሶማሌላንድ ከኢትዮጵያ ጋር የፈረመችው ስምምነት እንዲጸና ከመወትወት ባለፈ በተግባር መሬት ላይ የሚጠበቅባትን ጨርሳ ለኢትዮጵያ እንጀራ የሚያበዛ አማራጭ ይዛ ብቅ ብላለች። የበርበራ ወደብ የኢትዮጵያን 30 በመቶ ጭነት እንዲያስተናግድ የሶማሌ ባለስልጣናት አቅደው ብተው በቀናት ውስጥ ንግዱ እንዲሳናል ሲል ተሰምተዋል። ይህቺ ትንሽ ግን ብሩ የሆነች ሀገር ምን ይዛ መጣች? መደመጥ ያለበት መረጃ ከሰሞነኛ ይዘናል። ላይክ እና ሰብስክራይብ እያደረጋችሁ ስለ ሀገራችሁ የቀረበውን መረጃ እንዲያደምጡ እንጋብዛለን። አዲስ አበባ እስከ በርበራ ከስ ወደ በርበራ በሚያራው አውራ ጎዳና ተርዝለን የተበጀው ቢጫ ቀለም ገና አልደበዘም፣ አልተሸራረፈም። በነጭ ቀለም የተሰመረው የመንገድ ማካፈያ ብዙ አልተጎዳም። በአርጌሳ ወይም በርበራ ከተሞች መግቢያና መውጫ ካልሆነ በቀር ዋናው አውራ ጎዳና ገርገጫ አያደርግም። በመንገዱ የሚመላለሱ ተሽከርካሪዎች ቁጥር ለጊዜው አነስተኛ ነው። በጥቂት ወራት ውስጥ ግን የኢትዮጵያን የወጪና ገቢ ጭነት የሚያመላልሱ ከባድ ተሽከርካሪዎች እኛ መንገድ አይቀርም የሚል ተስፋ ተጥሎበታል። ይህም እስከ አዲስ አበባ የሚዘልቀው የበርበራ የማጓጓዣና የመሰረተ ልማት ኮሪደር አንድ አካል ነው። ከአዲስ አበባ እስከ በርበራ የሚዘልቀው መንገድ በአጠቃላይ 937 ኪሎ ሜትር ይረዝማል። ከዚህ ውስጥ 696 ኪሎ ሜትር በኢትዮጵያ፣ የተቀረው 241 ኪሎ ሜትር ደግሞ በሶማሌላንድ ይገኛል። እኛ ለኢትዮጵያ ምርጥ ኮሪደር አለን የሚሉት የሶማሌላንድ የወደቦች አስተዳደር ባለስልጣን ዳይሬክተር ሳይድ ሐሰን አብዱላሂ በርበራ የተሻለ አማራጭ እንደሚሆን እምነት አድሮባቸዋል። ሳይድ ሐሰን ከበርበራ እስከ ሞጆና ከጅቡቲ እስከ ሞጆ ያለው ርቀት ተመሳሳይ ነው፣ ነገር ግን በእኛ አካባቢ መንገዱ ተራራማ አይደለም ሲሉ ኢትዮጵያ የእኛ አማራጭ የበለጠ ይስማማታል ሲሉ ይከራከራሉ። ከሰሞኑ ከዶቼ ቬሌ ጋር ባደረጉት ቃለ መጠይቅ ሶማሌላንድ ለኢትዮጵያ ይዛ ስለመጣችው የ30 በመቶ የወደብ የደረቅ ጭነት ሐሳብና ተግባራዊ ስራው በስፋት መረጃ ሰጥተዋል። በርበራ አሁን ላይ የኮሪደሩ ዋነኛ የልብ ምት የበርበራ ወደብ ነው። በርበራ ወደብ ላይ መለስተኛ ጀልባዎች ከየመን የተጫነ ሽንኩርት ለሶማሌላንድ ገበያ ሲራገፍ ማየት የተለመደ ነው። በቀይ ከረጢት የተሞላው ሽንኩርት ወደ ጭነት መኪና ይጫናል። ከአነስተኛዎቹ ጀልባዎች እልፍ ብሎ 3 ግዙፍ መርከቦች በሳምንቱ ቦታው የተገኘ ይመለከታቸዋል። መርከቦቹ በጊኒ ቢሳው፣ ቶጎና ፓናማ የተመዘገቡ ነበሩ። ከሁለቱ መርከቦች እህል ወደ ጭነት ተሽከርካሪዎች ሲራገፍም ይታይ ነበር። ከበርበራ ወደብ በግ፣ ፍየል፣ የቀንድ ከብትና ግመል ወደ ዓለም ገበያ በተለይም ወደ መካከለኛው ምስራቅ ይጫናል። ስኳር፣ ሩዝ፣ የስንዴ ዱቄትና ስንዴ እንዲሁም የማብሰያ ዘይትን የመሰሉ ሸቀጦች ደግሞ ይራገፋሉ። በርበራ አሁን ሞቅ ሞቅ እያለች ነው። የበርበራ ወደብ ለኢትዮጵያ ጥቅም መስጠት ከጀመረም ሰንብቷል። እንዴት ብትሉ የዓለም የምግብ መርሃ ግብር ወደ ኢትዮጵያ የሚያስገባውን የእርዳታ እህል የሚያጓጉዘው በበርበራ ወደብ በኩል ነው። በወደቡ ለኢትዮጵያ ገበያ የሚቀርቡ ተሽከርካሪዎችም እንደሚጓጓዙ የሶማሌላንድ የወደቦች አስተዳደር ባለስልጣን ዳይሬክተር ሳይድ ሐሰን አብዱላሂ ይናገራሉ። እቅዱ ግን ከዚያም የላቀ ነው። 30 በመቶ ጭነት የበርበራ ወደብ ዝግጅት። በአሁኑ ወቅት የወደብ አጠቃቀም ስምምነት ወይም ትራንዚት አግሪመንት እያዘጋጀን ነው የሚሉት ሳይድ ሐሰን አብዱላሂ አንዴ ስምምነቱን ከተፈራረምን በመጀመሪያው ዓመት ከኢትዮጵያ ጭነት 30 በመቶውን እናስተናግዳለን ይላሉ።
ኢትዮጵያና ሶማሌላንድ የተፈራረሙት የመግባቢያ ስምምነት ወደ ተግባር የሚያሸጋግረው የመጨረሻ ውል በተመሳሳይ በ2 ወራት ገደማ ይጠናቀቃል ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ሙሴ ቢሂ አብዲ የተፈራረሙትን የመግባቢያ ስምምነት ወደ ተግባር የሚያሸጋግረው ምዕራፍ ሶማሌላንድ ለ3 አስርት ዓመታት የሻተችውን እውቅና የሚያጎናጽፍ ነው። እንደታቀደው ሁለቱ ወገኖች ተደራድረው የመጨረሻውን ስምምነት ከተፈራረሙ ኢትዮጵያ በሶማሌላንድ የባህር ዳርቻዎች የባህር ኃይል የጦር ሰፈር የምትመሰርትበትን ቦታ በኪራይ ታገኛለች። ጠቅላዩ መንግስት ባለስልጣናት ከሶማሊያ ኃይለኛ ተቃውሞ የገጠመው የመግባቢያ ስምምነት ሲተገበር ኢትዮጵያ ለንግድ አገልግሎት የሚውል ወደብ ጭምር ታገኛለች ብለው ነበር። የሶማሌላንድ የፋይናንስ ሚኒስተር ሳይድ አሊ ሽሬ ግን የበርበራ ወደብ የኢትዮጵያን ነጋዴዎችና መንግስትን ጨምሮ ሁሉም ወገኖች እንደሚጠቀሙበት ክፍት ይሆናል ይላሉ። ስለዚህ ሌላ ወደብ መገንባት አያስፈልግም ሲሉ ከሰሞኑ ለዶይቼ ቬሌ ተናግረዋል። ወደቡ የሚገኝባት በርበራ አውሮፓውያን አፍሪካን በቅኝ ግዛት ከመቀራመታቸው በፊት ጀምሮ የንግድ ማዕከል የነበረች ነች። ለሶማሊያ አርብቶ አደሮች የንግድ ትስስር ቁልፍ ሚና ተጫውታለች። ከበርበራ የመጀመሪያው መንገድ ወደ ሐረር የተገነባው በጎርጎሮሳዊው 1940 ነበር። የተባበሩት አረብ ኤሚሬቶች ንብረት የሆነው ዲፒ ወርልድ የሚያስተዳድረው የበርበራ ወደብ ባለፉት ዓመታት ከፍተኛ ማስፋፊያ ተደርጎበታል። የሶማሌላንድ የፋይናንስ ሚኒስተር ሳይድ አሊ ሽሬ አካላዊውን መሰረተ ልማት በተመለከተ ወደቡን ገንብተናል። 1 ኪሎ ሜትር የሚሰፋ የመርከብ ማቆሚያ፣ ኮንቴይነሮች መጫንና ማውረድ የሚችሉ ዘመናዊ ክሬኖች ያሉት ዓለም አቀፍ ወደብ አለን ሲሉ ባለፉት ዓመታት የተከናወነውን ስራ ዘርዝረው ተናግረዋል። ከበርበራ ወደብ በድንበር እስከምትገኘው ውጫሌ ያለውን መንገድ ገንብተናል። ከዚህ በተጨማሪ በበርበራ ነጻ የኢኮኖሚ ዞኖች አሉን። የነዳጅ ማጠራቀሚያዎች፣ ጋኖች፣ ከነዳጅ ጫኝ መርከቦች ማራገፊያ አዘጋጅተናል ያሉት የፋይናንስ ሚኒስትሩ በመሰረተ ልማት ረገድ የበርበራ ኮሪደር ከሞላ ጎደል መጠናቀቁን ገልጸዋል። የበርበራ ወደብ በአሁኑ ወቅት 3 ግዙፍ የዕቃ መጫኛና ማውረጃ ክሬኖች አሉት። በዓመት 500,000 ኮንቴይነሮች ማስተናገድ የሚችል 300,000 ሜትር ስኩዌር የሚሰፋ ቦታም ተዘጋጅቷል። የበርበራ ወደብ የሶማሌላንድ ባለስልጣናት እንደተመኙት የኢትዮጵያን 30 በመቶ ጭነት እንዲያስተናግድ ቀሪው ስራ ህጋዊ ስርዓት መዘርጋት ብቻ ነው የሚቀረው። የሚጠበቀው ስምምነት ሳይድ አሊ ሽሬ በሁለቱ ሀገሮቻችን መካከል የወደብ አጠቃቀም ስምምነት ሊኖረን ይገባል፣ የጉምሩክ ስርዓቶቻችንን ማገናኘት ወይም ማስተሳሰር ይኖርብናል ሲሉ ተናግረዋል። ከዚህ በተጨማሪ ሶማሌላንድና ኢትዮጵያ የመጓጓዣ ስምምነትን ማበጀት አለባቸው። ከስርዓት አኳያ በሂደት ላይ የሚገኙ የተወሰኑ ጉዳዮች አሉ ሲሉ ያስረዳል።